ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ዛሬ በአዲስ ሰበር ትኩስ መረጃ ወደ እናንተ መጥተናል። ዛሬ እጅግ ልብ ሰባሪ አሳዛኝ ክስተት መሰማቱን ተከትሎ ይህንን ታማኝ የሆነውን መረጃ ይዘን ወደ እናንተ ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ስለምታደርጉ ከልብ እያመሰገንን፣ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን በማብራት ከ200,000 በላይ ተከታይ ያለውን የመጀመሪያውንና ሁለተኛውን ይህንን ቻናል ደግሞ ሰብስክራይብ እንድታረጉ በታላቅ ፍቅርና ትህትና እንጠይቃችኋለን። ዛሬ ፍናንድሩን አስመልክቶ እጅግ ልብ ሰባሪና አሳዛኝ መረጃዎች ተሰምተዋል። እስከ ፍጻሜ የማስደምጣችሁ ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። ይህ ትርታ ሚዲያ ነው። ኢትዮጵያ ውስጥ ድንገት የሚሰበሩና የሚሞቱ አርቲስቶቻችን ቁጥር እጅግ እየጨመረ መምጣቱ ነገሩን እጅግ አሳሳቢ አድርጎታል። ይህ የሚሆንበት ምክንያት ምንድነው ብለን ብንጠየቅ አንዳንዶቹ መልስ ሳያገኙ ረጅም ዓመታቶችን አስቆጥረዋል። ለአንዴና ለመጨረሻ ጊዜ አሸልበው ካፈር በታች ሆነዋል። ይህ ጥያቄ እንደ ጥያቄ ሆኖ ሳለም ድንገት የሚሞቱ የአርቲስቶቻችን ቁጥር መጨመሩ ብቻ ሳይሆን አንዳንድ ነገሮች ከፖለቲካ ጋር፣ አንዳንዶቹ ደግሞ ከሃይማኖትም ጋር የተነካኩ መሆናቸው ነገሩን እጅግ ውስብስብ ያደርጓል። በዚህ መካከል በጣም የምንወዳቸውና የምናደንቃቸው አርቲስቶቻችንና የጥበብ ሰዎች፣ ሙዚቀኞች ለአንዴና ለመጨረሻ ጊዜ አንዳንዶቹ በሰው ምክንያት ህይወታቸው ሲያልፍ፣ አንዳንዶቹ የሞቱበት ምክንያት ሳይታወቅ ረጅም ዓመታቶች እንቆቅልሽ ሆነው መቀጠላቸው ይነገራል። ቤተሰቦቻቸው ፍትህ ፍለጋ በየፍርድ ቤቱ ቢንከራተቱም ነገር ግን ምንም አይነት ፍትህ ሳይገኝ ዓመታቶች ተቆጥረዋል፣ ጊዜያቶችም ነጉደዋል። ለነዛ ደግሞ ያው ምስክሮች ናቸው በእኛ ዙሪያ ያሉ አርቲስቶችና ሰዎች። ምክንያቱም በየሚዲያው የሚለቀቁ ድንገት እንትና ሞተ፣ እንትና ተሰበረ፣ እንደዚህ ሆነ፣ ለአንዴ ላለመጨረሻ ጊዜ አሸለበ የሚለው መርዶ የዕለት ተዕለት ተግባራችን እና በእያንዳንዱ ቀን የምንሰማው ዜና ሆኖ ይቀጥላል። ሰው ደግሞ አሁን ባለው ሁኔታ ሁሉም ሰው ሞትን እየለመደና ነገሩን እንደ ቀልድ የተመለከተ እያየውም ይቀጥላል። በዚህ መካከል ታዲያ ትላንትና አብሮን የነበሩ ወይም እናደንቃቸውና አንዳንድ ጊዜ የምንከታተላቸው ሰዎች ለአንዴና ለመጨረሻ ጊዜ ሞታቸው ይሰማል። ይህ የሚሆንበት ምክንያት ደግሞ መርዶውን የሚነግሩ ሰዎች ጀምሮ ቤተሰቦቻቸውም አንድ ላይ ሆነው እንቆቅልሽ ውስጥ ይቆያሉ። እንዴት ሞቱ የሚለው መልስ ሳያገኝ ለአንዴና ለመጨረሻ ጊዜ ብዙዎቹ አሸልበዋል። ለአንዴና ለመጨረሻ ጊዜ ደግሞ ሞተውም ቀርተዋል። ይህንን ተከትሎ ምን ተፈጠረ ከሚለው ጀርባ ነገሩ እንዴት ሆነ የሚለው ነገር ብዙዎችን ጥያቄ ውስጥ እየከተተ እንደሆነ አሁን ላይ መረጃዎች ይወጣሉ። ይህንን ተከትሎ ታዲያ አርቲስቶቻችንና የጥበብ ሰዎች ሙዚቀኞችን ተከትሎ የሚበሉትን ምግብ መመረዝና አንዳንድ ነገሮችን እየተከተሉ እነሱን መጉዳት የተያዙ ሰዎች እንዳሉ ይነገራል። ይህንን ተከትሎ ታዲያ አሁን ባለው እንቅስቃሴ መሰረት ድንገት የሚሰሙ እጅግ ልብ ሰባሪ አሳዛኝ የሆኑ መርዶች በየቀኑ መስማታችንን ተከትሎ ድንገት የሚበሉት ምግብ መመረዝና አንዳንድ ነገሮችን ተከትሎ የሚያደርሱባቸው ሰዎች፣ ጉዳዩን ከፖለቲካም ጋር የሚያያዙ ሰዎች እጅግ መበርታታቸውና መጨመራቸው በዕለት ተዕለት እየተሰማ ይቀጥላል። እጅግ ብዙ ወጣቶች ይወዷታል፣ ይከተሏታልም። በዚህ መካከል በማግባቷ አንዳንድ የቀኑና አንዳንድ ልባቸው የተሰበረ ነገር ግን ከረጅም ዓመታት ጀምሮ የራሴ ክራሽ ናት ወይም እምወዳትና የምከተላት ሰው ነች፣ እሷ ማግባቷ ልቤን ሰብሯል የሚሉ ቀልድን የሚመስሉ ነገሮች ሶሻል ሚዲያዎች ላይ ሲንቀሳቀሱ ሰማን አየንም። በዚህ መካከል ነገሮችን እንደ ቀልድ ተመልክተን ብናይም ነገር ግን ዞሮ ዞሮ አዳዲስ ነገሮችና ልብ ሰባሪ ነገሮችን ይዞ ብቅ ማለቱ ተሰምቷል። ይህንን ተከትሎ ኢትዮጵያ ውስጥ ያለች አንዲት አርቲስት ትልቅ የሆነ አደጋ እንደደረሰባትና እጅግ ልብ ሰባሪ የሆኑ መረጃዎች እየተንቀሳቀሱ ሶሻል ሚዲያዎችን አጨናንቀዋል። ሶሻል ሚዲያዎች በእሷ ቪዲዮ ተጥለቅልቋል። ይህንን ተከትሎ በዚህ እንቅስቃሴ መካከል ነገሮችን ለማጥራትና ለማየት ተንቀሳቀስን። ጉዳዩ ምን ያክል እውነት ነው? በዚህ መካከል ደግሞ ፍናንድሩ ሆስፒታል ገባች የሚሉ መረጃዎች በሶሻል ሚዲያዎች ይንቀሳቀሳሉ። እንዴት ነው ሆስፒታል የገባችው? ምን ገጥሟት ነው? የሚሉ መረጃዎችን ለማጥናት እንቅስቃሴ አድርገን መረጃዎችን ፍንትው ባለመልኩ ወደ እናንተ በታማኝነት ለመድረስ ግዴታ እንደሆነብን ተሰምቶን ተንቀሳቀስን።
እጅግ መልከ መልካሟ አመለሸጋና ሰው አክባሪ በጎ ሴት እንደሆነች ይነገርላታል። በፊልሙ ኢንዱስትሪ ብዙ ተጽዕኖዎችን ከፈጠሩና ረብጣ ገንዘቦችን ከሰሩና አንዳንድ ፈተናዎች እንኳን በህይወቷ ቢገጥሙ እናቴን ስለመወዳት ጠንካራ ሆኛለሁ፣ ለሷ ማንም የላትም፣ በዛ የተነሳ ነው ወደ ስራ የመጣሁት የበረታሁት የምትለው ፍናን እድሩ በቅርብ ጊዜ ማግባቷልና ትዳር መመስረቷ ይታወቃል። በዚህ መካከል አንዳንድ ሰዎች እርጉዝ ናት፣ ልትወልድ ነው ወይም አርግዛ ነው ለማግባት የወሰነችው የሚሉ አንዳንድ መረጃዎች ይንቀሳቀሱ ነበር። በዚህ መካከል ነገሮችን ለማጥራትና ለማጤን አንዳንድ ነገሮችን ለማየት ሞከርን። በዚህ መካከል የእውነትም ነገሩ እርግዝና ሳይሆን አይቀርም የሚሉ ሰዎች ይበራከቱም፣ ነገሩ የኋላ እውነት እንደሆነ መረጃዎች ወጡም። ታዲያ ዛሬ አመሻሽ ላይ በወጡ መረጃዎች መሰረት ድንገት ፍናን እድሩን ሆስፒታል ያገኙ ሰዎች ቪዲዮንና ፎቶን ማጋራታቸው ተሰማ። ይህንን ተከትሎ ሶሻል ሚዲያዎቹ በዛ የተለቀለቁት ፍናን እድሩ ሆስፒታል ገብታለች የሚሉ መረጃዎችን ይዞ ብቅ አሉ። ይህንን ተከትሎ ፍናን እድሩ እንዴት ሆና ነው ምን ገጥሟት ነው ሆስፒታል የገባችው የሚለውን ነገር ሙሉ በሙሉ ለእናንተ ግልጽ እናደርግላችኋለን። ጉዳዩ ሆስፒታል መግባቱንስ ገብታለች የገባችበት ምክንያት ምንድነው? ካገባች በኋላ አንዳንድ ሁኔታዎች እንደተመቻቹላትና ከምትወደው ከምታፈቅረው ባሏ ጋር ጊዜ በማሳለፍና በደስተኝነት እየኖረች እንደሆነም ተነግሮ ነበር። በዚህ መካከል ታዲያ ልጅ ይፈጠራል። እርግዝና መፈጠሩ የሚቀር ጉዳይ አይደለም። ምንም ያክል ጥንቃቄ ቢኖርምና አንዳንድ መድኃኒቶችን ለመውሰድ ብትሞክርም ነገር ግን በሁለቱ መስማማት ወደ ማርገዝና ልጅ ወደ ማፍራት ለመሄድ መንቀሳቀሳቸው እውነት ሆኖ ታየ። ያንን ተከትሎ ታዲያ ድንገት በስራ ሁኔታ ባለችበትና ድካም በስቶባት በስተመጨረሻ ራሷን ስታ መውደቋን ተከትሎ እርግዝናውም እንዳለና አንዳንድ ነገሮች ታክለውባቸው ተጽዕኖ መፈጠር እንደሌለበትና ህመሙ እንዳይበረታባት ተብሎ ወደ ሆስፒታል መወሰዷ ተሰምቷል። ይህንን ተከትሎ የእርግዝናውና የድካሙ መደራረብ ሁለቱ አንድ ላይ ተደምሮ ራሷን ስታ ሆስፒታል እንድትገባ ቢያደርጋትም ነገር ግን ነገሩ እጅግ የከፋ እንዳልሆነና እርግዝናውን ተከትሎ የመጣ ጫናና የስራ መደራረብ ሊሆን እንደሚችል ዶክተሮች ሐሳብ ሰጥቷቸዋል። በዚህ መካከል ታዲያ ፍናን እድሩ አሁን ባለችበት ሁኔታ በጥሩ ጤንነት ላይ እንደምትገኝና እርግዝናውን ተከትሎ ምንም አይነት ጉዳት እንዳልደረሰባት አሁን ባለችበት ሁኔታ ከሆስፒታል አገግማ ምንም አይነት ጉዳት ሳይደርስባት ልጁም ሆነ እሷም በጥሩ ጤንነት ላይ እንደምትገኝ መረጃዎች ወጥቷል። የደረሰባት ጉዳት ምንም የለም። ሶሻል ሚዲያዎች ላይ እጅግ ከባድ ጉዳት ደርሶባታል ተብሎ የሚዘዋወሩ መረጃዎች ውሸት መሆናቸውን ልናረጋግጥላችሁ ዘንድ እንሻለን። ምክንያቱም አንዳንድ ጊዜ ለሳንቲም ቤት ጥቅም ተብሎ የሚደረጉ የዩቲዩብ እንቅስቃሴዎች እጅግ ትክክል እንዳልሆኑና ነገሮችን አጣርታችሁ እስከ ፍጻሜው መስማት ግዴታችሁ ነው። ይህንን ተከትሎ ታዲያ አሁን ባለችበት ሁኔታ የፍናን እድሩ ባለቤት በሰዓቱ ተደናግጦ አንዳንድ የስሜት መለዋወጦችና የማልቀስ አይነት ነገሮች እንኳን ቢታዩበትም ነገር ግን አሁን ባለችበት ሁኔታ ሆስፒታል ላይ ደና እንደሆነችና ወደ ቤቷ እንደተመለሰች ልጁም ሆነ ባለቤቷ ሁሉም በሰላም እንዳሉና በጥሩ ጤንነት ላይ እንደሚገኙ መረጃዎች ወጥቷል። ስለተከታተላችሁን ከልብ እያመሰገንን ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። በየጊዜው ትኩስና አዲስ ሰበር መረጃ በሚደርሳችሁ ሰዓት መመልከት፣ ለወዳጅ ዘመዶቻችሁ ደግሞ ቪዲዮን ሼር በማድረግ ጋርነታችሁን እንድታሳዩ ስል በታላቅ ትህትና ደግሜ ጠይቃችኋለሁ። ይህንን አዲሱንና የመጀመሪያውን ቻናላችንን ደግሞ ሰብስክራይብ እንድታደርጉ እየጠየቅኩኝ ለዛሬ ያስኩላችሁ ትኩስ ሰበር መረጃ በዚህ አጠናቀቅኩኝ። በቀጣይ መረጃ እስከምንገናኝ ድረስ ፈጣሪ አገራችንን ሰላም ያርግልን። በእያንዳንዱ ባላችሁበት ሁሉ ለሀገራችን ኢትዮጵያ ጸሎት በማድረግና በዱዓችሁ እንድታስቡ ስል በታላቅ ትህትና ጠይቃችኋለሁ። በቀጣይ መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ሰላማችሁ ብዝት ይበልልኝ።